ታሪክ ብዙ ነው ጽፌም ባልጨርሰው፣ እስኪ በመጠኑ አዲሱን ላስታውሰው። የሙሴን ሕግጋት የምትመራቸው ምዕራፍና ቁጥሩን የምትነግራቸው ከትናንት ዛሬ ተደናገራቸው። እባክህ አዲሱ ተነስ አስረዳቸው። ከልጅነት ይዘህ እንዳገለገልክ ታጥቀህ ለወገንህ መልካም እንዳሰብክ ለሰራዊት ጌታ ለእስራኤል አምላክ ሕዝቡ የሚያውቀው ነው። እኔም ብዙ እንደምታመልክ ወደ ኋላ ሳትል ምንም ሳታክት ያን ሁሉ ችሎታ ያን ሁሉ ትዕግስት ዳሩ ምን ያደርጋል ይዘኸው ከሄድክ። ከልጅነት ይዘህ ከሰው ስጠይቅ ከፈጣሪ ጋር ያለህ ትውውቅ አርቀ ሀሳቤ አይምሮ ትልቅ ከመጽሐፍ ሌላ ጓደኛም አታውቅ። ይህ ሁሉ ልመና ይህ ሁሉ ድካምህ በሩ ተከፍቶ ነው የሚጠብቅህ። ለጌታ ታማኝ ነህ ብዙ ነው ዋጋህ። ለእኛም ትተርፋለህ እንኳን ለራስህ። ጀግናው በሀገሩ በኢትዮጵያ ሳለ ስንት እንደታገለ ስንት እንደተዋጋ የተበተነውን ወገኑን ፍለጋ ትእዛዝ ተቀብሎ ከዮና ቦጋለ በፋይል መዝግቦ ውጭ ያሻገረ ሁሉ ምስክር ነው ለአዲሱ ታከለ። በዚች አጭር ዕድሜው ምን ያልሰራው አለ። የጤና ጥበቃ ዶክተርም ነበረ። አዳምጠኝ አዲሱ ከሰማኸኝማ ያንን ትዕግስትህን ፍርሃተ እግዚአብሔርህን ይዞ የሚቀበል እንዳንተም ባይሆን ምናልባት ልጅሳ አውጥተህ የሆነ የወላጅ ፈተና ስናመናምነው አንዱ ችግራችን ልጅ ማውጣቱ ላይ ነው። እውር የሚያነበው የአዲሱ ጽሕፈት አገሩ የሚያውቀው ወንድም ሆነ ሴት በክፉ በደጉ በየሰርጉ ቤት ከባለቤቱ ጋር ገባ ከመሬት። አያሳፍረኝም የጋሞናሙ ነው አዲሱ ታከለ ሲፈጥረው ቅዱስ ነው። እኔም እንደማውቀው ሕዝቡም እንደሚያምነው ብዙ ነው ለአገሩ ውለታ የዋለው። ያንን ውለታህን ያንን የሰው መውደድ ያን የሰው መውደድ ለአንዱ ብትሰጠው በራስ ፍቃድ ምን ያደርግልሃል ይዘኸው ብትሄድ። አምላክ ወዳጆቹን እየከወነ ነው። አዲሱም የሄደ መንገዱን ጠርጎ ነው። ማሰብ ስለኛ ነው ሜዳ ለቀረ ነው። በላይ ዞ አዲሱ ግራ እንዳይገባህ ቄስ ሞላም አሉልህ ጥብቅ ወዳጅህ። አንተንን የማወቅ ማን አለ ብለህ በትዕግስትህና በበጎ ስራህ ለእኛም ትተርፋለህ እንኳን ለራስህ። ከልጅነት ይዞ ሲኖር እስካሁን ቢከፋም ቢደላም የሆነ ቢሆን አዲሱ ምን ያውቃል ያለ ተመስገን። ሰውን ያለ መምከር ያለ ማስተማር ሰውን አያስቀይም ጮኸ አይናገር። ሁሉ የሚያምንበት ምስጢር የሚያኖር አምላክ የባረከው ቅዱስ ሰው ነበረ። አዲሱ ቦታ አለው ለእኛ ነው የቀረ። እንደምን አንዘን ለምን አንከፋ የተማመነው ሰው ጥሎነ ሲጠፋ። ሲያዩት አልባሌ ላይም የማይሞላ ለሀገር ለወገን ታሪክን የሰራ በኢትዮጵያ ጀምሮ ከደጋ ከቆላ እንዳገለገለ በጎንደር በቋራ ማንም አይክደውም ምስክር ቢጠራ። ትልቁ ትንሹ አዛውንቱ ቄሱ ጠንቅቆ ያውቀዋል ሁሉም ስላዲሱ። ሰምቼ ነው እንጂ አገር ሲያደንቅህ እኔ ከኢትዮጵያ ምንም አላውቅህ። ላወሳ ወሰንኩኝ ነግሮኝ ታሪክህ። ከሕፃንነቱ ሲፈጠር አዲሱ ሕፃንነቱ ሲፈጠር ራሱ አስተሳሰቡና ጠቅላላ መንፈሱ አምላኩን አመስጋኝ ቅዱስ ነው አዲሱ። ከጠዋት ጀምሮ የለመነው ጌታ
ከልቡ በማመን ጠዋትና ማታ ንባብና ጸሎት ስለማይለየው የሰማይ መስኮቶች ምስክሮች ናቸው። እንዳይንገላታ ቅዱስ ነው አዲሱ ይሰጠዋል ቦታ። ሰይጣን ከቤት ገብቶ ሰውን ሲያስቸግር በሕዝብ ተመርጦ ለማሸማገል መክሮና አሳምኖ እያደላደለ የስንቱን ቤት ሰራው አዲሱ ታከለ። የሄድክበት አዲሱን መንደር መተን እስክናየው በላይ ዞ ጠንክር። እለፋ ብደክም ወርድ ቦታ ምን አደርግሃለሁ ያለ ቀን ያልመጣ። ከማንም ጋር ብትሆን አታገኝም ዋጋ፣ እንደምንም ብለህ ከእናትህ ተጠጋ። ይህ ነው አዲሱ እኔ የምመክርህ፣ እንደማትመለስ አውቋል ወገንህ። የተቃና ይሁን የሰማይ ቤትህ። ደሳለኝ ዮሴፍ ነኝ። ነፍስህን ይማረው።